አናሊ ቤተሰቦች እንዴት ናችሁ? እንኳን ወደ ኢንስፓየር ግሮዝ አካዳሚ በደህና መጣችሁ። በዛሬ ቪዲዮአችን እንግዲህ የመጀመሪያ ቪዲዮአችን ስለ አይሲቲ 11ኛ ክላስ ዩኒት 1 ኢንፎርሜሽን ሲስተም ኤንድ ኢትስ አፕሊኬሽን የሚለውን በደንብ ለማየት እንሞክራለን ማለት ነው። በቻልኩት አቅም እያንዳንዱን ግልጽ አድርጌ ለማስረዳት ሞክራለሁ ማለት ነው እና በዛሬ ክፍላችን 1.1 እና 1.2ን በደንብ ክራሽ አድርገን እያንዳንዱ ለማየት እንሞክራለን ማለት ነው። ወደ ቪዲዮ ለዚህ ቻናል አዲስ ከሆናችሁ ደግሞ ይቆረጣል ችግር የለውም። ለዚህ ቻናል አዲስ ከሆናችሁ ቻናሌ ሰብስክራይብ በማድረግ ቤተሰቡን ትችላላችሁ። እንዲሁም ደግሞ ከዚህ ከዩኒት 1 ጋር የሚገናኙ ጥያቄዎችን እንዲሁም ደግሞ ፒዲኤፎችን ከፈለጋችሁ ቴሌግራም ኢንስፓየር ግሮዝ አካዳሚ ስትሉ ታገኛላችሁ ወይም ደግሞ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ነው። እዛ ላይ ጆይን በማድረግ የተለያዩ ፒዲኤፎችን እንዲሁም ደግሞ ወርክሺቶችን በቀላሉ ልታገኙ ትችላላችሁ ማለት ነው። ብዙም ጊዜ ሳናጠፋ ወደ ቶፒካችን እንሂድ ማለት ነው። ሶ በዛሬ ቪዲዮአችን እንግዲህ የምናየው 1.1 ላይ በደንብ ፎከስ አድርገን የምናየው ምንድነው ዳታ ኢንፎርሜሽን ናውሌጅ እና ዊዝደም የሚባሉ ሶስት ኮንሴፕቶች አሉ። እነዚህ ምንድናቸው ዲፈረንሳቸው ምንድነው የሚለውን በደንብ ለማየት እንሞክራለን ማለት ነው። ሶ ስንጀምር ዳታ ብሎ ይጀምራል 1.1 ላይ ማለት ነው። ስለዚህ ጠቅላላ አድርገን ያሉትን ነገሮችን አይተን ለመጨረስ እንሞክራለን። ከዛ ልዩነታቸው ምንድነው የሚለው ነገር ለማየት እንሞክራለን ማለት ነው። ስለዚህ መጀመሪያ ምንድነው የሚለው ዳታ ምንድነው የሚለው ነገር መረዳት አለብን ማለት ነው። ሶ ዳታ ብለን የምንጠራው ምንድነው ራው ፋክት ወይም ደግሞ ራው ብለን የምንጠራው ነገር ነው። ሪኮግናይዝድ ፕሮሰስድ ያልተደረገ እንዲሁም ደግሞ ኢንፎርሜሽን ጌን ማድረግ የማንችለው ፋክት ምን ብለን እንጠራለን ማለት ነው? ዳታ ብለን እንጠራለን ማለት ነው። ሶ ዳታ ኢዝ አ ራው ፋክት ዛት ካን ኖት ጊቭ አ ሚኒንግፉል ኢትስ ኦን ማለት ነው። ሶ የሆነ ዳታ ብቻውን ትርጉም ሊሰጠን የማይችል ነገር ብቻውን ቆሞ ትርጉም ሊሰጠን የማይችል ነገር ምን ብለን እንጠራለን ማለት ነው? ዳታ ብለን እንጠራለን ማለት ነው። ሶ ኢት ሪፕሬዘንቴሽን ዋት ዊ ሲ ፕሪሲቭ ዩዚንግ ዘ ቲንግ ላይክ ሌተርስ ነምበርስ ማለት ነው። ሶ ዳታ በምን መገለጽ ይችላል ወይም ደግሞ በምን አይነት መንገድ ሪፕሬዘንት ማድረግ እንችላለን ማለት ነው? በቁጥር እንዲሁም ደግሞ በተለያዩ ሌተሮች ዳታን ሪፕሬዘንት ማድረግ እንችላለን ማለት ነው። ለምሳሌ 100 ብንል በቁጥር ነው አይደለ? በነምበር ነው አይደለ ሪፕሬዘንት የምናደርገው። ሶ ለምሳሌ አሁን የሆነ ሰው 100 ቢል 100 የተለያየ ሚኒንግ ሊኖረው ይችላል ማለት ነው። 100 ሲል የሆነ ሰው 100 ቁጥር ቢጽፍ የተለያየ ሚኒንግ ሊኖረው ይችላል። አንድ እድሜ ሊሆን ይችላል፣ ሁለት ካውንትሪ ሊሆን ይችላል፣ ሶስት በቃ የሆነ ታይፕ አለ አይደለ? ሊቆጠር የሚችል ካውንት ሊደረግ የሚችል ነገር ሊሆን ይችላል ማለት ነው። ስለዚህ የሆነ ፍሩት ነገር ቢኖር አጠቃላይ ካውንት ስናደርግ 100 ቢሆን አፕሉ 100 ቢሆን 100 ልንል እንችላለን ወይ በእድሜ ሪፕሬዘንት ልናደርግ እንችላለን ወይም ደግሞ በክብደት የሰውን ክብደት ሪፕሬዘንት ልናደርግ እንችላለን ማለት ነው። ስለዚህ 100 ስንል የሆነ ሰው 100 ቢል ምንድነው ብለን እንጠይቃለን ማለት ነው። ዋት ዌን ዌር ብለን የምንጠራቸው ኩዌሽኖች አምሯችን ወይም ጭንቅላታችን ላይ ሲፈጠሩ ያን ነገር ምን ብለን እንጠራለን? ኢንፎርሜሽን ብለን እንጠራለን። ነገር ግን እነዛ ነገር ማይፈጠር ወይም ደግሞ ትርጉም ሊሰጠን የማይችል ከሆነ ያ ነገር ዳታ ብለን ሪፕሬዘንት እናደርጋለን። ሶ በቀላሉ በዚህ መጨረስ እንችላለን ማለት ነው። ሶ ሌላ ደግሞ ምንድነው ኢትዮጵያ ስንል ምንድነው? ኢትዮጵያ ስንል ዳታ ነው። ሶ እንደ ዳታ ነው ሪፕሬዘንት ማድረግ የሚችለው ምክንያቱም ብቻውን ሚኒንግ ላይሰጠን ይችላል ማለት ነው። ሶ ኢትዮጵያ ስንል የሰው ስም ሊሆን ይችላል እንዲሁም ደግሞ የካውንትሪ ኔም ሊሆን ይችላል ማለት ነው። ሶ ያው ኢትዮጵያ የሚባል ጓደኛም ሊኖራቸው ይችላል። እኔ ኖሮኛ ቃልና ሶ ካውንትሪ ሊሆን ይችላል ወይም ኔም ፐርሰን ኔም ሊሆን ይችላል ማለት ነው። ሶ ያን ነገር ስፔሲፊክ ካልሆነ ያ ምን ብለን እንጠራለን ማለት ነው? ዳታ ብለን እንጠራለን ማለት ነው። ሶ ዳታ ኢዝ ሪከርድድ ስቶርድ ዩዚንግ ነምበርስ ቴክስት ኤንድ ኢሜጅ። ሶ በምስል በጽሁፍ እንዲሁም ደግሞ በቁጥር መልክ ዳታ ሪከርድ እና ስቶር ሊደረግ ይችላል ማለት ነው። ሶ ሪከርድ አድርገን ያንን ዳታ እናስቀምጠው እንችላለን ማለት ነው። በሶስትና ከዛ በላይ በሆኑ መንገዶች ማለት ነው። ሶ አንዳንድ ዳታዎችን በምን ልንገልጽ እንችላለን ማለት ነው? ከጽሁፍ ይልቅ በቁጥር ልንገልጽ እንችላለን። ለምሳሌ እድሜ ዳታ ነው አይደለ? ሶ ከጽሁፍ ይልቅ እድሜ ስንት ነው ሲባል ያው 18 ምናምን የምንለው ከጽሁፍ ይልቅ ሞር በምንድነው ነምበር ነው የሚቀርበው ቁጥር ነው የሚቀርበው ማለት ነው። 18 ስንል እነዛ ሶ አንዳንድ ዳታዎች ምንድነው ከቴክስት ከጽሁፍ ይልቅ በቁጥር የምንገልጻቸው ሃይ ነው ማለት ነው። ሌላኛው ምንድነው እነዚህን ወርዶችን ለምሳሌ ሳተላይት የሚባሉ ነገሮችን በአሁን ጊዜ እያንዳንዱ ነገር በጣም ዲጂታላይዝድ እየሆነ ነው ያለውና
ሳተላይት ያ ማለት አሁን ማፕ አለ አይደለ ግሎብ የግሎብ ማፕ አለ እነዛን ጂፒኤስ የሚባል ነገር አለ በነዛ አማካይነት የተለያዩ ዳታዎችን በአሁን ጊዜ በሳተላይት ማየት እንችላለን ማለት ነው ሞስት ፖፑላር የሆነ ነገር ነው ማለት ነው የሆነ ዳታ ወይም የምንፈልገው ነገር ወይም ደግሞ መንገድ የተጓዝን ከሆነ ያንን ነገር ወዲያው በምንድነው የሚቀርመን ማለት ነው በሳተላይት መመልከት ማለት ነውና ያሉትን ነገሮችን ከስዕል ይልቅ ያው በስዕል የሆነ ካርታ ማስቀመጥ ይችላልን ግን አሁን ሁሉም ነገር ዲጂታላይዝ የሆነ ስለሆነ ሳተላይት ቴክኖሎጂ በመጠቀም ያሉትን ነገሮችን አፕዴትድ የሆኑ ማፖችን በቀላሉ ማየት ይችላል ማለት ነው ያ ሁሉ ምን ብለን እንጠራለን ማለት ነው ዳታ ብለን እንጠራለን ማለት ነው እነዚህ አይነት ነገሮች አሉ ስለ ዳታ ይሄን ካወራን ወደ ኢንፎርሜሽን እንገባለን ማለት ነው ወደ ኢንፎርሜሽን በመንገባበት ጊዜ ደግሞ ዳታው ምን ሲሆን ነው ማለት ነው ኢንፎርሜሽን ብለን ፕሮሰስድ ሲሆን ነው ማለት ነው የሆነ ራው ዳታ አለን ፋክት የሆነ እውነት የሆነ ራው የሆነ ዳታ አለን ያልተጣራ ፊልተር ያልተደረገ ማለት ነው እሱ ነገር ፕሮሰስ ስናደርግ ወይም ደግሞ ፊልተር ስናደርግ ምን ብለን እንጠራለን ማለት ነው መረጃ ብለን እንጠራለን ማለት ነው ትርጉም ያለው ነገር ይሆናል ማለት ነው ለምሳሌ በየቀኑ የሆነ ግለሰብ የሆነ ዳታ ቢስ ለምሳሌ በቀን ዛሬ እኮ ይሄን እንደዚህ ፕሮፊት አረኩኝ ዛሬ እኮ የሆነ ከሰርኩኝ የሆነ ነጋዴ ቢኖር ማለት ነው ያን ዛሬ እኮ ይሄን እቃ አስመጥቼ ይሄን ያህል ትርፍ አገኘው ዛሬ በእናት እንደዚህ በዚህ ምክንያት በዚህ ኬዝ ምክንያት ከሰርኩኝ ምናምን ቢል እያንዳንዱ በየቀኑ ዳታ ለእናንተ ሊነግራችሁ ይችላል ያንን ዳታ ለእናንተ በየቀኑ ቢነግራችሁ ትኩረት ላሰጡት ይችላልላችሁ ወይም ደግሞ ሚኒንግፉል የሆነ ነገር ላታገኙ ይችላልላችሁ ያው ሁሌ ልጅ አተረፈ ከሰረ ምንድነው ምናምን ብትኑ ነው ነገር ግን ያንን ዳታ እሱ በየቀኑ ሴት አድርገው ዊክሊ ሊሆን ይችላል ወይም ደግሞ መንዝሊ ዳታውን አናላይዝ ቢያደርግ ምን ያህል ኔት ወርዙ ወይም ደግሞ ኔት ፕሮፊቱ በአመት ወይም ቦር ምን ያህል እንደሰራ በቀላሉ ማየት ይችላል ማለት ነው በትርፍ ነው የጨረሰው ወሩን ወይስ በኪሳራ ነው የጨረሰው የሚለው ነገር በቀላሉ ማየት የምንችል ከሆነ ያ ነገር ምን ብለን እንጠራለን ማለት ነው ኢንፎርሜሽን ብለን እንጠራለን በየቀኑ የያዘው ዳታ አለ በየቀኑ የያዘው ዳታ አለ ያንን ዳታ አጠቃላይ ኦርጋናይዝ አድርጎ ሪፖርት በሚያደርግበት ጊዜ ምን ብለን እንጠራለን ማለት ነው ኢንፎርሜሽን ብለን እንጠራለን ማለት ነው ዳታው ምን ሲሆን ነው ፕሮሰስ ይደረግ ማለት ነው ስለዚህ ያንን ዴይሊ ሴል ያደረገውን ዳታ ኢንፎርም የሚያደርግ ከሆነ ምን ብለን እንጠራለን ማለት ነው ኢንፎርሜሽን ብለን እንጠራለን ማለት ነው ዊክስ ኦፍ አ መንዝ ዲስክራይብ ማድረግ ይችላል ማለት ነው ሌላኛው ደግሞ ያ ዳታ ወይም ደግሞ ያ ራው የሆነ ፋክቱ ኢንፎርሜሽን ሊሆን የሚችለው ምንድነው who what when እና where የሚባሉ ነገሮች ጭንቅላታችን ላይ ሲፈጠሩ ነው ማለት ነው ስለዚህ ማን ነው የት ነው መቼ ነው የተደረገው እነዚህ አይነት ነገሮች ሪሌትድ የሆኑ ጥያቄዎች ጭንቅላታችን ላይ የሚፈጠሩ ከሆነ ኢንፎርሜሽን አለ ብለን እንጠራለን ማለት ነው we can derive valuable information from data and make it useful for a users ማለት ነው ስለዚህ ዳታ ብለን የምንጠራው ይሁን በቃ ራንደምሊ ቁጭ የተደረገ ነው ተከማችቶ ከዛ ዳታ ደግሞ valuable የሆኑ ኢንፎርሜሽኖችን ፊልተር በማድረግ አጣርተን በማውጣት ለዩዘሮቹ ወይም ደግሞ ያን ነገር ለሚፈልጉት ፕሮቫይድ በማድረግ የተለያዩ ነገሮችን ዩስፉል የሆኑ ነገሮችን ማድረግ እንችላለን ማለት ነው ኢንፎርሜሽን is processed data ማለት ነው processed የተደረገ ዳታ ነው ማለት ነው ኢንፎርሜሽን ብለን የምንጠራው በዛ በቀላሉ መረዳት ይችላልላችሁ ሌላኛው ነገር ምንድነው ኢንፎርሜሽንን በተለያየ ፎርም ሪፕሬዘንት ማድረግ እንችላለን ለምሳሌ በቻርት እዚህ ጋር እንደምትመለከቱት ሪፕሬዘንት ማድረግ እንችላለን በዲያግራም እንዲሁም ደግሞ ያው እዚህ ጋር በእነዚህ ነገሮች ያው በግራፍ ምናምን መልክ ባር ግራፍ አለ በእነዚህ በላይን ግራፍ በእነዚህ ማለት ነው እንዲሁም ደግሞ በቴብል መግለጽ እንችላለን ማለት ነው በተለያዩ መንገድ ኢንፎርሜሽን መግለጽ እንችላለን ማለት ነው ስለዚህ አሁን ለምሳሌ እዚህ ጋር እንደምትመለከቱት ምን ያህል ዩዘር ነው ያለው ወይም ደግሞ መንዝሊ ዳታውን በዚህ ቀን ይሄን ያህል ተሰራ በዚህ ቀን እንደዚህ ተሰርቶ ነበር እነዚህ ዊክሊ ከዛም በኋላ ከዛ ዳታ አቨሬጅ በቀላሉ ማውጣት እንችላለን ማለት ነው ያንን ማውጣት በመንችልበት ጊዜ ምን ብለን እንጠራለን ማለት ነው ኢንፎርሜሽን ብለን እንጠራለን ማለት ነው ኢንፎርሜሽን በዚህ አይነት መንገድ መረዳት ይችላልላችሁ ሌላኛው ደግሞ ምንድነው ናውሌጅ ነው ናውሌጅ ብለን የምንጠራው ምንድነው አንደርስታንድ ማድረግ ነው አንድ ሰው ዕውቀት አለው ብለን የምንጠራው ምንድነው አንደርስታንዲንግ ፕላስ ስኪል ሲኖረው ዕውቀት አለው ብለን እንጠራለን ማለት ነው ያን ነገር በደንብ መረዳት እንዲሁም ደግሞ ለዛ ነገር ደግሞ ስኪል የሚኖረው ከሆነ ዕውቀት አለው ብለን እንጠራለን ማለት ነው የተለያዩ ሴት ኦፍ ኢንፎርሜሽኖች አንድ ላይ ፕሮሰስድ እና ኢንተግሬት ሲደረጉ ያ ሰው ዕውቀት አለው ብለን እንጠራለን ማለት ነው ስለዚህ የሆነ ነገር ዲፕ አንደርስታንዲንግ ካለው ለምሳሌ ስለ ስፔስ ሳይንስ በደንብ መረጃዎቹ ያንዳንዱ ነገር ኢንተግሬት የሚያደርግ ከሆነ የሚያቀ ከሆነ የተለያዩ ሳይቶችን በመጠቀም ያንዳንዱ ጎግል አድርጎ ያንዳንዱ ነገር ፈትፍቶ የሚያይ ከሆነና
ዴይሊ እንትሚል ኮነ ያንን ዳታ ፕሮሰስ የሚያደርግ ኮነ ስለዛ ነገር ያ ግለሰብ ዕውቀት አለው ማለት ነው ስለዚህ ናውሌጅ ብለን የምንጠራው ያ ነው ማለት ነው ሌላ አንድ ምሳሌ ልስጣችሁ ለምሳሌ እኔ ወንድሜን ወይም ደግሞ ወንድሜን ሳይክል መንዳት ባይችል እሱ እንዴት መንዳት እንዳለበት ፔዳሉን እንዴት መጠቀም እንዳለበት ሚያዣው ደግሞ እጅ ሚያዣው አለ እሱንም እንዴት ሚያዝ እንዳለበት ያንዳንዱን ነገር እንዲያደርግ ምናምን ብነግረው ያ ነገር ኢንፎርሜሽን ነው እሱ ደግሞ ያን ነገር ታግብሮ ደግሞ መንዳት ሲጀምር ምን ብለን እንጠራለን ናውሌጅ ብለን እንጠራለን ማለት ነው ስለዚህ በቀላሉ በዛ አይነት መንገድ እንትን ማለት እንችላለን ማለት ነው ስለዚህ እኛ የሰጠነው ኢንፎርሜሽን አለ ከዛም በኋላ እሱን ተጠቅሞ ደግሞ እሱ መለማመድ ሲጀምር ስኪሉን ያዳብራል ማለት ነው ሶ ኢንፎርሜሽን ፕላስ ስኪል ምንድነው ናውሌጅ ብለን እንጠራለን ማለት ነው ስለዚህ በቀላሉ በዛ አይነት መንገድ መረዳት እንችላለን ሶ ናውሌጅ ኢዝ ይላል እዚህ ጋር ናውሌጅ ኢዝ acquired by integrating information from different sources such as reading books engaging different activities discussing with other people ይላል ሶ ዕውቀት ብለን የምናገኘው የተቀናጀ የሆነ መረጃ ነው ማለት ነው ዕውቀት ስንል ማለት ነው ሶ እያንዳንዱ ነገር ኢንተግሬት ተደረገ ነው የሆነ ይሄ ብቻ ቃለው ምናምን ሲሆን ዲቴል ያን ነገር ያን ኢንፎርሜሽን ወይም ደግሞ ስለ አንድ ያወቅነው ነገር ካለ ያን ነገር ዲቴል በጥልቀት መንጋባና ኢንተግሬት ምናደርግ ከሆነ ምናቀናጅ ከሆነ ያን መረጃ ናውሌጅ ብለን እንጠራለን ማለት ነው ያንን ናውሌጅ ደግሞ መጽሐፎችን በማንበብ የተለያዩ አክቲቪቲዎችን እንዲሁም ደግሞ ከሰዎች ጋር ዲስከስ በማድረግ ስለዛ ነገር ኢንፎርሜሽን በቀላሉ ልናገኝ እንችላለን ማለት ነው ስለዚህ ናውሌጅ ሚለውን በቀላሉ በዛ መረዳት ይችላልላችሁ ሶ ያ ናውሌጅ ካለን ለምሳሌ ሳይክል እንዴት እንደሚነዳ አሳያ ነው አይደለ ሶ ሳይክል መንዳቱን ችለው ድሪፍት ማድረግ ባንድ እጅ መንዳት ሁለት እጅ ለቆ ምናምን ልጁ የሚሄድ ከሆነ ምን አደረገ ማለት ነው ያንን ኢንፎርሜሽኑና ስኪሉን በማዳበር ናውሌጅ ነው አይደል ዕውቀት አለው በቃ ይችላል ልጁ ማለት ነው ሶ ያንን ደግሞ ዴይሊ የሚያዳብር ከሆነ ምን ይላል ማለት ነው ምን ብለን እንጠራለን ማለት ነው ያው ፕሮሰስ ዳርጎታል ብለን መጥራት ይችላልለን ማለት ነው ያን ነገር በቃ ችሎታ አለው ብለን የምንጠራው ነገር ማለት ነው ሶ ይሄ ናውሌጅ ብለን የምንጠራው ምንድነው ካፓቢሊቲ ነው ማለት ነው ሶ ማሰብ ይችላል ማለት ነው ኦሬዲ ኢንፎርሜሽኑን እንዲሁም ደግሞ ስኪሉን በመጠቀም ያን ነገር ማሰብ ማድረግ ይችላል ማለት ነው ኢቭን የሆነ ችግር ፕሮብሌም በቀላሉ ሶልቭ ማድረግ ይችላል ማለት ነው ሶ እየነዳ ከሆነ የሆነ መኪና ነገር አጣቀበው ቢመጣ ወዲያው የሆነ ፍሬን በመያዝ ምናምን የሆነ ነገር ራሱን ሰርቫይቭ ማድረግ ይችላል ማለት ነው ለምን ሲባል በደንብ ቲንክ አድርጓል በደንብ ሰርቶበታል ዕውቀትም ስኪልም አለው ማለት ነው ስለዚህ ለዛ ናውሌጅ ኢዝ ቤስቲንግ ማለት ነው ሶ ኢንቴግሬትድ የሆኑ ኢንፎርሜሽኖች አንድ ላይ በመምጣት ናውሌጅ ይሆናሉ ያንን ናውሌጅ ተጠቅመን ደግሞ የተለያዩ ችግሮችን መፍታት እንችላለን ማለት ነው በቀላሉ ሶ ይሄ ነው ከናውሌጅ መረዳት የምንችለው ማለት ነው ሶስተኛው ምንድነው ዊዝደም ነው ጥበብ ብለን የምንጠራው ነገር ሶ ኢዝ አቢሊቲ ኦፍ ሜክ አ ዋይዝ ዲሲዥን ኤንድ ጀጅመንት ዩዚንግ ዋን ናውሌጅ ማለት ነው ሶ ምን አለ ማለት ነው ዳታ አለን የሆነ ራውንድ የሆነ ዳታ አለን ያን ዳታ ፕሮሰስ እናደርገው ምን ይሆናል ኢንፎርሜሽን ይሆናል ያን ኢንፎርሜሽን ኢንተግሬት እናደርግ ምን ይሆናል ዕውቀት ይሆናል ያንን ዕውቀት ደግሞ ተጠቅመን ዋይዝ የሆነ ውሳኔ መወሰን የምንችል ከሆነ ለፊውቸር ላይፋችን ዋይዝ የሆነ ውሳኔ መወሰን የምንችል ከሆነ ጥበብ ብለን እንጠራለን ዊዝደም ብለን እንጠራው ማለት ነው ሶ ዊዝደም እነዚህን ሁሉንም ያዘ ነው ማለት ነው ያቀፈ ነው ማለት ነው ስለዚህ ሃይ ሌቭል ኦፍ ሂውማን አንደርስታንዲንግ ማለት ነው ሶ የሆነ ነገር የሚፈጠር ከሆነ ማሰብ የሆነ ትክክለኛ የሆነ ውሳኔ መወሰን የምንችል ከሆነ ምን ብለን እንጠራለን ማለት ነው ዊዝደም ብለን እንጠራለን ማለት ነው ሶ ሃይ ሌቭል ኦፍ አንደርስታንዲንግ ብለን መረዳት ይችላል ማለት ነው ሶ ኢትስ አሶሲኤትድ ዊዝ ጉድ ጀጅመንት ኤንድ አክሽን ኮንትሪቢዩት ቱ ሊቪንግ ዌል ሶ አሪፍ የሆነ ላይፍ ለመኖር ጥሩ የሆነ ውሳኔዎችን ምን ወስንበት ነው ማለት ነው ጥበብ ብለን የምንጠራው ማለት ነው So ya know wisdom is like lovely intelligence politeness that's a good thing to have so ሊኖረን የሚገባ ጥሩ ነገሮች ናቸው ማለት ነው so እነዛ ነገሮች በቀላሉ መረዳት ይችላልላችሁ ማለት ነው ይሄን ካየን ልዩነታቸው ምንድነው የሚለው ለማየት እንሞክራለን አጣር ባለ መንገድ so ወደ ልዩነታቸው በመመጣበት ጊዜ ከታች በፒራሚድ መንገድ በቀላሉ መረዳት ይችላልን እንደዚህ ፒራሚድ ነገር ቢኖር ከላይ ያለው ምንድነው ዊዝደም ነው ማለት ነው ጥበብ ነው ሶ ያቅፋል ማለት ነው ሁሉንም ነገር ያ ማለት ዳታ ኢንፎርሜሽን ናውሌጅን አንድ ላይ ምን ያደረገ ነው ማለት ነው ኢንተግሬት ወይም ደግሞ ኮምባይን ያደረገ ነው ማለት ነው ሶ ዳታ ብለን የምንጠራው ምንድነው ራው ነው ተበትኑ ቁጭ ያለ ማለት ነው ሶ ፊዚካል ወይም ደግሞ እንዲሁ ስንመለከት የሆነ በቃ በአንድ ደርዘን ወይም ደግሞ በአንድ መጋዘን ውስጥ የተቀመጠ ዳታ ነው ሶ ያንን ዳታ አውጥተን በደንብ ያሉት ነገሮችን አናላይዝ አድርገን
ቻርት ወይም ደግሞ ፕሮሰስ ስናደርግ ያንን ዳታ ያንን ራው የሆነ ፋክት ፕሮሰስ ስናደርግ ምን ብለን እንጠራለን? ኢንፎርሜሽን ብለን እንጠራለን። ያንን ኢንፎርሜሽን ኢንተግሬት ስናደርግ ናውሌጅ ብለን እንጠራለን። ያንን ዕውቀታችንን ደግሞ ለጥሩ ነገርና ዋይዝሊ ያንን ዕውቀት የምንጠቀም ከሆነ ጥበብ ብለን እንጠራለን ማለት ነው። ስለዚህ አጠር ያለ ዲፍረንሳቸው ይሄ ነው ማለት ነው። ሌላኛው ምንድነው? ዳታ ለምሳሌ ላሳያችሁ። ዳታ is anything represented by number, text እንዲሁም ደግሞ ኢሜጅ። ለምሳሌ አንድ 0101 ባይናሪ ነምበር ብለን የምንጠራው 0101 አይደለ 1001 1 እና 0 ነው አይደለ ኮምባይን የሚያደርገው እነዚህ ባይናሪ ነምበሮች። እንዲሁም ደግሞ ለምሳሌ ስልክ ቁጥራችን የኛ ማለት ነው +251 ይሄ ምንድነው? ዳታ ነው። ሁሉም ሰው እስከዚህ ድረስ ያለውን ሊያቅ ይችላል ማለት ነው። ቀጥሎ ያለውን ፕሪዲክት ማድረግ አይችልም አይደለም። ራው የሆነ ዳታ ነው ማለት ነው። ኢንፎርሜሽን ብለን የምንጠራው ምንድነው? maybe view the data put into a context it organized form data provide a meaningful ማለት ነው። ለምሳሌ ስልክ ቁጥር ንገረኝ ሲል ወይም ደግሞ የሆነ ነገር ሲል +251 ብንል ሶ ኮንፊውዝ ይሆናል። ምንድነው? ያው ትክክለኛ ቁጥራችን አይደለም። ያው ቴሌም ዳይሬክትሊ የሚሰጠን ቁጥር ነው አይደለም። ስለዚህ ያንን ደግሞ ትክክለኛ ቁጥራችንን ለማወቅ ወይም ደግሞ የራሳችን ፐርሰናል ነምበራችንን ለማወቅ ከሱ ቀጥሎ ያለው ነው ማለት ነው +251 ቀጥሎ ያለው ቁጥር አይደለ። ያ ቁጥራችን ምንድነው ማለት ነው? ስናቅ ለሰው ኤክስፕረስ ማድረግ ስንችል አናላይዝ ማድረግ ስንችል ምን ብለን እንጠራለን? ኢንፎርሜሽን ብለን እንጠራለን። what is your phone number ስንል ምን ብለን እንጠራለን? ምን ብለን እነግራለን? +251 ቁጥራችንን እነግራለን ማለት ነው። ያ ምን ብለን እንጠራለን ማለት ነው? ኢንፎርሜሽን ብለን እንጠራለን ማለት ነው። ያን ዳታ ኦርጋናይዝ አደረግ ነው ማለት ነው። የተሰጠን ዳታ ስንት ነው? +251 ነው። ያንን ደግሞ ከኛ ካለን ፎን ነምበር ጋር ሊንክ ስናደርግ ኢንፎርሜሽን ብለን እንጠራለን ማለት ነው። ስለዚህ ያ ሴት የተደረገውን ዳታ ምን ስናደርግ ማለት ነው? ፕሮሰስ አናላይዝ እና ስትራክቸሩን ስናሲዘው ምን ብለን እንጠራለን? ኢንፎርሜሽን ብለን እንጠራለን ማለት ነው። ሌላኛው ምንድነው? ናውሌጅ ነው። ናውሌጅ ብለን የምንጠራው ምንድነው? አንደርስታንዲንግ ፓተርን ሩልስ ኢን አልዘር ሜካኒዝም ዛት ሰርቭ አስ አ ጋይድ ፎር አወር ፊውቸር አክሽን ኢት ኢመርጅ ፍሮም ፊውቸር ፕሮሰሲንግ ኤንድ ኢንቴግሬሽን ማለት ነው። ይሄ ዕውቀት ብለን የምንጠራው ምንድነው? ፓተርኖችን፣ ህጎችን እንዲሁም የተለያዩ ሜካኒዝሞችን መረዳት ለምናችን ለፊውቸር ዲሲዥናችን ማለት ነው። ሜክ አ ዋይዝ ዲሲዥን የሚባለው ለዛ ነው ማለት ነው። የተለያዩ ይሄ ናውሌጅ ብለን የምንጠራው ምንድነው? ከሞር ከኢንፎርሜሽን ይልቅ ሞር ኮምፕሌክስ የሆነ ነገር ነው ማለት ነው። ይሄ ዕውቀት ብለን የምንጠራው እያንዳንዱ የምናደርገውን የራሳችን ዴይሊ አክቲቪቲያችንን ማኔጅ ወይም ጋይድ የሚያደርገን የሚመራን ነው ማለት ነው ዕውቀት ብለን የምንጠራው። ዊዝደም ብለን የምንጠራው ምንድነው? is ability to think and acting using knowledge ማለት ነው። እዚህ ጋር ያዙልኝ። ዊዝደም ብለን የምንጠራው ምንድነው? ability to think and act using knowledge ማለት ነው። ዕውቀታችንን ተጠቅመን ማሰብና ማድረግ ስንችል ምን ብለን እንጠራለን? ጥበብ ብለን እንጠራለን ወይም ዊዝደም ብለን እንጠራለን ማለት ነው። ሃይ ሌቨል ኦፍ ሂውማን ኢንተለጀንስ ብለን የምንጠራው ማን ነው ማለት ነው? ዊዝደም ነው ማለት ነው። በቀላሉ በዛ መንገድ መረዳት ትችላላችሁ። 1.1 ዊዝ ዳታ ኢንፎርሜሽን ናውሌጅ እና ዊዝደም ምንድናቸው? ዴፊኒሽናቸውና ልዩነታቸው ምን እንደሆነ ነው የሚያበራራው። አሁን ቀጥታ ወደ ኢንፎርሜሽን ሲስተም ብለን የምንጠራው ምን እንደሆነ እናያለን ማለት ነው። አይስ ወይም ኢንፎርሜሽን ሲስተም ብለን የምንጠራው ምንድነው? እሱ ነገር በደንብ ለማብራራት እንሞክራለን። እሱን ካየን በኋላ የዛሬ ክፍላችንን እንጨርሳለን ማለት ነው። እና ኢንፎርሜሽን ሲስተም ብለን የምንጠራው ምንድነው? ኢንትሮዳክሽን ቱ ኢንፎርሜሽን ሲስተም ይላል። ኢንፎርሜሽን ሲስተም ብለን የምንጠራው ምንድነው? ኢንፎርሜሽን ሲስተም ብለን የምንጠራው ምንድነው? a set of interrelated component work together to collect, process, store, disseminate information to potential user ማለት ነው። ኢንፎርሜሽን ሲስተም ብለን የምንጠራው ሲስተም ነው። ኦርጋናይዝድ የተደረገ ምንድነው? ሲስተም ነው ማለት ነው። የሆነ ያገኘነው ኢንፎርሜሽን ወይም ደግሞ ዳታ ካለ ያን ዳታ ሰብስበን ፕሮሰስ አድርገን አከማችተን ለነዛ ፍላጎት ላሏቸው ዩዘሮች ያንን መረጃ ሼር ስናደርግ ምን ብለን እንጠራለን ማለት ነው? አይስ ወይም ደግሞ ኢንፎርሜሽን ሲስተም ብለን እንጠራለን ማለት ነው። ኢንተርሪሌትድ የሆነ የተቀናጀ ኮምፖነንት ነው ማለት ነው። ብቻውን አይሰራም። ኮሌክት እናደርጋለን፣ ፕሮሰስ እናደርጋለን። ከዛን ደግሞ እነዛን ኢንፎርሜሽን ለሚፈልጉ ሰዎች ደግሞ ያን ዳታ ኢንፎርሜሽን ሼር እናደርጋለን ማለት ነው። ያ ምን ብለን እንጠራለን? ኢንፎርሜሽን ሲስተም ብለን እንጠራለን ማለት ነው። ኢንፎርሜሽን ሲስተም ጀነሬት ዲፈረንት ታይፕ ኦፍ ኢንፎርሜሽን ኦር ሪፖርትስ ዛት አር ዩዝድ ባይ ኢምፕሎይ ኢን ኦርጋናይዜሽንስ ኦር አኮምፕሊሽ ዲፈረንት ኦርጋናይዜሽን ታስክ ማለት ነው። ያ ኢንፎርሜሽን እንዴት ነው ጀነሬት ሊደረግ የሚችለው ሲባል ለምሳሌ በአንድ ድርጅት ወይም ደግሞ በአንድ የመንግስት ድርጅት ላይ የሚሰሩ ሰዎች ቢኖሩ ግለሰቦች ተቀጣሪዎች ቢኖሩ ያ ተቀጣሪዎች እያንዳንዱ ዊክሊ ዳታ ሼር ያደርጋሉ ማለት ነው።
ዊክሊ እንደዚህ ተሰርቷል ብሎ ሼር ያደርጋሉ ማለት ነው ሶ ያንን ዊክሊ እያንዳንዱ በየቀኑ ዛሬ ሰኞ ወይ ማክሰኞ ከሆነ ሰኞ ማክሰኞ ሮብ ሐሙስ አርብ ቅዳሜ ድረስ የሰሩትን ዳታ እሁድ ምን ያደርጋሉ ሼር ያደርጋሉ ማለት ነው እያንዳንዱ ዳታ አለ ከዛን ያንን ዳታ አንድ ላይ ኮምባይን በማድረግ እሁድ ላይ ሼር የሚያደርጉት ምንድነው ኮሌክት የተደረገው ዳታ ስለሆነ ምን በእንጠራለን ኢንፎርሜሽን በእንጠራለን ማለት ነው ሶ ያንን ዳታ እንጂ እነሱ ከሰኞ እስከ ቅዳሜ የሰሩትን ዳታ ለሚፈልገው ግለሰብ ሼር ሲያደርጉ ምን በእንጠራለን ማለት ነው ኢንፎርሜሽን ሲስተም በእንጠራለን ማለት ነው ሶ ይሄን ኢንፎርሜሽን ሲስተም ጀነሬት ወይም ደግሞ ፕሮቫይድ የሚያቀርቡት እነማን ናቸው ያንን በዛ ድርጅት የሚሰሩ ተቀጣሪዎች እንዲሁም ደግሞ በተሰጣቸው ታስክ ፕሮቫይድ የሚያደርጉ ናቸው ማለት ነው ሶ አሁን ቀደም ያወራሁት ሐሳብ ነው እዚህ ጋር ያለው ማናጀሩ ያን ኢንፎርሜሽን የሚፈልግ ሆነ እነዛ ሰዎች ደግሞ ያንን ኢንፎርሜሽን ምን ያደርጋሉ ሼር ያደርጋሉ ማለት ነው ሶ እያንዳንዱ ዴይሊ ሴላቸውን በየቀኑ ኮሌክት ያደርጋሉ ያንን በየቀኑ ኮሌክት ያደርጉትን አሳም ዴይ ሪፖርት ያደርጋሉ ማለት ነው ያ ነገር ምን እንጠራለን ኢንፎርሜሽን ሲስተም ብለን እንጠራለን ማለት ነው እሺ ኢንፎርሜሽን ሲስተም have now become integral parts of organizations ይላል ማለት ነው ሶ ይሄ ኢንፎርሜሽን ሲስተም ብለን የምንጠራው በአሁን ጊዜ ምንድነው የተቀናጀ ምንድነው ፓርት ነው ማለት ነው ኦርጋናይዜሽን ላይ ምክንያቱም ያለ ኢንፎርሜሽን አንድ ድርጅት ሊባል ስለማይችል ሞር ኢንተግሬትድ የሆነ ፓርት ነው አንዱ ክፍል ነው ማለት ነው ሶ ያን ድርጅት አንዱ ክፍል ነው ኢንፎርሜሽን ሲስተም ብለን የምንጠራው ማለት ነው ሶ እያንዳንዱ ገቢው ወጪው ያሉ ፕሮዳክት ሴሊንጎች አንድ ላይ ሪፖርት ስለሚደረጉ አንዱ ክፍል ነው ማለት ነው ሶ they used to capture data generate summarizing report to decision making ማለት ነው ሶ ምን ያደርጋሉ ማለት ነው እያንዳንዱ በየቀኑ ዳታውን ኮሌክት ያደርጋሉ ከዛም በኋላ ያንን ዳታ ደግሞ ምን ያደርጋሉ ጀነራላይዝድ ያደርጉና ያንን ዲሲዥን ሜክ ለማድረግ ሳመራይዝ ያደርጋሉ ማለት ነው ሶ ይሄ ዊክሊ የሰሩት ነገር ካለ ይሄ ተሽጧል ይሄ ሰርቻለሁ ያንን ደግሞ ምን ያደርጋሉ ማለት ነው ለዛ ማናጀር ወይም ለዛ ያንን ኢንፎርሜሽን ለሚፈልገው ግለሰብ ፕሮቫይድ ያደርጋሉ ማለት ነው ሶ ያ ምን እንጠራለን ማለት ነው ኢንፎርሜሽን ሲስተም ብለን እንጠራለን ማለት ነው ሶ ኢን ሐሳብ ነው ባጭሩ የሚያወራው ማለት ነው ሌላ ደግሞ ቀለል ያለ እዚህ ጋር ምሳሌ ልስጣችሁ እያንዳንዱ አሁን ለምሳሌ የመጀመሪያ ሴሚስተር 1 ቢኖር አንደኛ ሴሚስተር ማለት ነው እያንዳንዱ እናንተ በየቀኑ ትምህርት ቤት ሄዳላችሁ ፈተናም ሲኖር ተፈተናላችሁ ወርክሺትም እንደዚህ ምሰሩት ነገር ምናምን ካለ አሳይመንትም ስሩ ተባላላችሁ እያንዳንዱ በአንድ ሴሚስተር ውስጥ እናንተ ምሰሩት ነገር at the end of the day ሴሚስተሩ ሊያልቅ ሲል ሪፖርት ይደረግላችኋል የናንተ ውጤት ይሄ ነው ሶ ካልኩሌት ተደርጎ አቨሬጅ ውጤታቸው ነው አይደል የሚቀመጠው ሶ ምን ይሆናሉ እያንዳንዱ አስተማሪ አንድ ላይ ይሰበሰባሉ ከዛን የራሳቸውን ኢንፎርሜሽን ለስም ጠሪያቸው ይሰጣሉ ማለት ነው ለስም ጠሪያቸው ይሰጣሉ ሶ ያ ስም ጠሪ ይቀበልና ያንን ዳታ ያያል ከዛን ማት ፊዚክስ ኬሚስትሪ እናንተ የሰራችሁትን አንድ ላይ ደምሮ ይሰጣቸዋል ማለት ነው ስለዚህ ይሄን ነው እናንተ ውጤት ወዶ ፕሮቫይድ ያደርጋል ማለት ነው ያ ምንድነው ኢንፎርሜሽን ነው ማለት ነው እያንዳንዱ በየቀኑ ያደረጋችሁት አክቲቪቲ እንደ ዳታው ነው ይቀመጣል ያ ዳታ ፕሮሰስ ሊደረግና ወደ ኢንፎርሜሽን ይቀየራል ማለት ነው ሶ በቀላሉ ኤም ኢንፎርሜሽን ሲስተም ነው ማለት ነው ሶ በአሁን ጊዜ ኢንፎርሜሽን ሲስተም የለም ማለት አንድ ነገር በቀላሉ ሰርቫይቭ ማድረግ አይችልም ማለት ነው ሶ ያን ነገር መረዳት ይችላልላችሁ ለምሳሌ እዚህ ጋር መመልከት ይችላል እዚህ ጋር የተለያዩ ዳታዎች አሉ ሶ እነዛ ዳታዎች በምን ሆናሉ ማለት ነው ፒሲ ላይም ሊሆን ይችላሉ ወይም ደግሞ ዴስክቶፕ ላይም ሊሆን ይችላሉ ምን ይሆናሉ ዳታው ኮሌክት ይደረጋል ማለት ነው ሶ ያ ዳታ ኮሌክት ተደርጎ ምን ይሆናል ማለት ነው ያን ኮሌክት ያደረግነው ዳታ ፕሮሰስ እናደርጋለን ማለት ነው ወይ በፎልደር ወይ በየሆነ ነገር በዶክመንት መንገድ ያን ነገር እናስቀምጣለን ወይ ሲል ሊሆን ይችላል ወይም ደግሞ የናንተ ውጤት ሊሆን ይችላል ሶ የናንተ ውጤት ምን ይሆናል ማለት ነው ወደ ሲስተሙ ይገባል ማለት ነው ሲስተሙ ለምን ይሆናል ፕሮሰስ ይሆንና ዳታቤዝ ላይ ዳታ ሲስተም ላይ ዳታቤዝ ላይ ምን ይሆናል ይቀመጣል ማለት ነው የናንተ ዳታ የናንተ ኢንፎርሜሽን የናንተን ዳታቤዝ ላይ ይቀመጣል ማለት ነው ያ ዳታቤዝ በሚፈልጉበት ጊዜ ወደ ምን ይሆናል ማለት ነው ወደ ሲስተም ፕሮቫይድ ይደረጋል ማለት ነው ወደ ሲስተም ይሄዳል ለምሳሌ የናንተ ውጤታችሁን በሲስተም ብታይቁን 12ኛ ክላስ ለምሳሌ እንውሰድ 12ኛ ክላስ ማለት ነው 12ኛ ክላስ የተፈተኑ ተማሪዎች እያንዳንዱ በወረቀት የተፈተኑ አሉ በኦንላይን የተፈተኑ አሉ ሶ በወረቀት የተፈተኑት ምን ይሆናል ማለት ነው መጀመሪያ እያንዳንዱ የተፈተኑት ወረቀት ወደ ሄዳል ወደ ትምህርት ሚኒስቴሩ ይሄዳል ያ ማለት ይሄ
ኤግዛም አሴሲኔሽን ላይ ማለት ነው ሶ እዛ በመሄድ እዛ ላይ ያንዳንዱ የናንተ ዳታችሁ ይሰበሰባል ማለት ነው የተፈተናችሁት ያ የተፈተናችሁት ይታረማል የታረመው ውጤት ምን ይሆናል ማለት ነው ወደ ዳታችሁ ወደ ሲስተም ይገባል ሲስተሙ ነው የሚያረመው ሶ አይደለም የሚያረመው አይደለ ሶ ሲስተሙ የናንተን ዳታ ምን ያደርጋል ፕሮሰስ ያደርጋል ማለት ነው ያ ፕሮሰስ ያደረገው ዳታ ምን ይሆናል ፕሮሰስ የሆነው ዳታ ምን ይሆናል አሪፍ ነው እሺ ፕሮሰስ የሆነ ዳታ ምን ይሆናል ማለት ነው ስቶር ይደረጋል ማለት ነው ከዛም በኋላ ውጤታችሁ በዚህ ሰዓት ነው የሚለቀቀው ይባላል ማለት ነው ሶ ውጤታችሁ በዚህ ሰዓት ይለቀቃል ሲባል ሁሉም ተማሪ ኤክስፔክት ያደርጋል ሶ ያን ዳታ ምን ያደርጋሉ እነሱ ስቶር የተደረገውን ዳታ ወደ ምንድነው የሚለቁት ወደ ኢንተርኔት ዳታ ሲስተም ፖስት ያደርጋሉ ማለት ነው ሶ እሱም በደንብ እናያለን ዌብሳይት ዴቨሎፕመንት ላይ MySQL የሚባሉ ነገሮች አሉ እነሱ ነገሮችን በደንብ እናያለን ማለት ነው ሶ ወደ ኢንተርኔት አፕሎድ ያደርጋሉ እዛ ኢንተርኔት ላይ ሆኖ ያን ኢንፎርሜሽን ደግሞ ብዙ ተማሪ ይፈልጋል ሶ ውጤት አሁን ለምሳሌ ነገ ይለቀቃል ሲባል መግለጫ ይሰጣል ማለት ነው ብራኑ ሶ መግለጫ በሚሰጥበት ጊዜ አናላይዝ ያደርጋል ማለት ነው ስንት ከፍተኛ ውጤት እንደመጣ ዝቅተኛ አቨሬጁ ስንት ተማሪ እንዳለፈ ምናምን ዳታ ይቀመጥላችኋል ማለት ነው ሶ ያ ዳታ ቢቀመጥላችሁ ሪፖርት ይደረጋል ያ ማለት እዚህ ጋር ምን ይሆናል ማለት ነው ኢንፎርሜሽናችሁ አናላይዝ ፕሮሰስ ተደርጓል ማለት ነው ከዛም በኋላ ያን ኢንፎርሜሽን ደግሞ የሚፈልጉ ሰዎች አሉ ማለት ነው ሶ እናንተ ውጤት በዚህ ሰዓት ይለቀቃል ሁሉም ያን ኢንፎርሜሽን ስለሚፈልጉ ወዴት ሄዳሉ ማለት ነው ኢንፎርሜሽን ጋዘሪንግ ሄዳሉ ማለት ነው ሶ ያንን ኢንፎርሜሽን ደግሞ ለሚፈልጉት ደግሞ እነሱ ምን ያደርጋሉ ማለት ነው ዴሊቨር ያደርጋሉ ማለት ነው ስለዚህ ሞዴል ኦፍ ኢንፎርሜሽን ሲስተም ብለን የምንጠራው ባጭሩ ይሄ ነው ማለት ነው ግልጽ አድርጌ እንዳስረዳው ተስፋ አደርጋለሁ ሶስቱን ካየን በኋላ ኮምፖነንቶች አሉ ኢንፎርሜሽን ሲስተም ላይ ኮምፖነንቶች አሉት ኮምፖነንት ሚ ታይፖች አሉት ለምሳሌ ኢንፎርሜሽን ሲስተም ላይ ያሉ ታይፖች ምንድናቸው 5 ሜጀር ኮምፖነንቶች አሉ እነዚህ መያዝ አለባችሁ ሜቢ ፈተና ላይ ምናም ሊጠይቋችሁ ይችላል ሶ ኢንፎርሜሽን ሲስተም 5 ሜጀር ኮምፖነንቶች አሉት ሃርድዌር ሶፍትዌር ዳታ ወይም ኢንፎርሜሽን ፒፕል እና ፕሮሲጀር 1 2 3 4 5 ሶ እንደዚህ ነገሮችን ለመያዝ ሞክሩ ያስፈልጋቸዋል ሶ 5 ሜጀር ኮምፖነንቶች አሉ ሃርድዌር ሶፍትዌር ዳታ ወይም ኢንፎርሜሽን ያንን ዳታ ለሚፈልጉ ፐርሰን አለ ከዛ ደግሞ ፕሮሲጀር አለው ማለት ነው ሶ እነዚህ ምንድናቸው ኮምፖነንት ወይም ታይፕ ኦፍ ኢንፎርሜሽን ሲስተም ብለን የምንጠራው ነው ማለት ነው ሶ ያን ነው ያንዳንዱ ዲቴል ለማየት እንሞክራለን ሃርድዌር ብለን የምንጠራው ምንድነው ዲጂታል ዲቫይስ ነው ሃርድዌር በቃ ታውቃላችሁ ማለት ነው ይሄ ሃርድ የሆነ ዌር ነው ማለት ነው ሲስተም ነው ማለት ነው ሃርድ የሆነ በቃ ሶ ምንድነው ያ ማለት ዳታ ስቶር የሚደረግበት ፕሮሰስ የሚደረግበት እንዲሁም ደግሞ ኮሙኒኬት የሚደረጉበት ኮር የሆነ ኢንፎርሜሽን ሲስተም ይይዛል ማለት ነው ሶ ሃርድዌር ምን ልጅን ይዛል ማለት ነው ሃርድዌር ብቻው ምን ይዛል ዳታ ስቶር የሚደረግበትን ዳታ ፕሮሰስ የሚደረግበትን እንዲሁም ደግሞ ኮሙኒኬት የሚደረጉበትን በአንድ ላይ ያደርጋል ማለት ነው ምን ሃርድዌር ብለን የምንጠራው ለምሳሌ ሃርድዌር ስንል ምንድነው እነ ላፕቶፕ ታብሌት ለዚህ የሆነ ሃርድዌር ፊዚካሊ የሚያዝ የምንችላቸው ነገሮች ማለት ነው ሰርቨሮች ፕሪንተሮች እነዚህ ምንድናቸው ሃርድዌር ኮምፖነንቶች ናቸው ማለት ነው ሶ ሃርድዌር አንዱ የኢንፎርሜሽን ሲስተም ኮምፖነንት ነው ማለት ነው ሶ ዳታ ልናገኝ የምንችልበት ኢንፎርሜሽን ልናገኝበት የምንችልበት ነገር ነው ፕሮሰስ የሚደረግበት ነው ማለት ነው ሶ ኮሙኒኬሽን አሞንግ disparate part of information system facilitated through telecommunication network that include wire and wireless networks ማለት ነው ሶ ይሄ ኮሙኒኬሽን ስንል ያው ንግግር ነው ሶ ያንን ኢንፎርሜሽን ወይም ደግሞ ዳታ ዋየርለስ ወይም ዋየርድ የሆኑ እንትኖች በቀላሉ ኤክስፕረስ ልናደርግ እንችላለን ልንልክ እንችላለን ማለት ነው እንዴት ሰላም ልውጥ ትራንዛክሽን ኮሙኒኬሽን ምን የምንጠራው ብዙም እዚህ ጋር ማብራራትም አይተበቅብኝም ሌላኛው ምንድነው ሶፍትዌር ነው ሶፍትዌር ብለን የምንጠራው ምንድነው ሴት ኦፍ ኢንስትራክሽን ዛት ኮማንድ ዘ ኮምፒውተር ሃርድዌር ቱ ዱ ሳምቲንግ ማለት ነው ሶ ሃርድዌር አለ ሃርድዌር ብለን የምንጠራቸው ምንድናቸው ላፕቶፕ አለ ምን አለ ታብሌት አለ ፕሪንተር አለ ሶ አሁን እነዚህ ካሉ ለምሳሌ በላፕቶፕ እንውሰድ ላፕቶፕ ብቻውን ሶፍትዌር ባይኖር ምንም ነው ያባቸው አይደለ ውስጡ ሶፍትዌር እነዚህ አፕሊኬሽኖች ሲስተሞቹ ያንዳንዱ ምንፈልጋቸው ነገሮች ምናምን ከሌሉ ምንም ነው ለምሳሌ ስልክ እንውሰድ ስልክ ላይ ያንዳንዱ እዚህ ጋር ባይናችን ስልኩን በመንከፍትበት ጊዜ ያሉ ባይናችን ማየት የምንችላቸው ዋይፋይ ኮኔክሽኖች ሰርቨሮች ምናወራበት እነዚህ የተለያዩ አፕሊኬሽኖች በአጠቃላይ ሶፍትዌር ነው የሚባሉ እነዛ ባይኖሩ ሃርድዌሩ ብቻው ምንም ነው ማለት ነው ኖቲንግ ዊዛውት ሶፍትዌር ይባላልና ሶፍትዌር ከሌለ ምንም የለም ሶ ሶፍትዌር ምንድነው ሴት ኦፍ ኢንስትራክሽን ነው ማለት ነው ሶ እንደዚህ ሲሆን እንደዚህ ታደርጋለህ በቃ ኢንስትራክሽኑን ነው ያዙት ማለት ነው ሶ ሃርድዌሩ ምን ያደርጋል ያንን ኢንስትራክሽን በመከተል እኛ ምን ፈልገው ዩዘሩ የሚፈልጉት ነገሮችን ፕሮቫይድ ያደርጋል ማለት ነው ሶ
እነዚህ ኦፕሬቲንግ ሲስተሞች ዳታ ማኔጅመንት ሲስተም ወይም ደግሞ DBMS ዳታ ማኔጅመንት ሲስተም ማለት ነው እነዚህ አፕሊኬሽን ሶፍትዌር አንቲቫይረስ ሶፍትዌሮች እነዚህ ሌሎች ነገሮች ምንድናቸው required to be placed for information system operating properly ማለት ነው ሶ እነዛ ነገሮች ኢንፎርሜሽን ምንፈልግ ከሆነ በአግባቡ መቀመጥ አለባቸው ማለት ነው ስለዚህ እነዚህ ምንድናቸው ሃርድዌር ውስጥ ያሉ ናቸው ሶ ሶፍትዌር ብቻው ምንም ነው ሃርድዌር ብቻው ምንም ሶ ሁለቱም አንድ ላይ ኮላፕስ ያደርጉ ነው የሆነ ቫልዩ ልናይ የምንችለው ማለት ነው ስለዚህ ይሄ ነገር ነው የሚያሳየን ሌላ ደግሞ ዳታና ኢንፎርሜሽን አንዱ ኢንፎርሜሽን ሲስተም ነው ኦብቪየስሊ ትክክል ነው ዳታና ኢንፎርሜሽን ማለት ነው ሶ የሆነ ኦርጋናይዜሽን ቢኖር ያንን ዳታ ግዴታ የከስተመሮችንና የሳፕላየሮችን ዳታ መለየት መቻል አለበት ማለት ነው ሶ አዲስ ዩዘር የሚመጣ ነባር ዩዘሮችን ዳታ መኖር አለበት ማለት ነው ሶ በእነዛ ዳታ ነው የሆነ ኦርጋናይዜሽን ራም ያደርገው ማለት ነው ሶ በቀላሉ በዛ አይነት ነገር መድረስ ይችላልላችሁ ሶ ግዴታ የራሱን ስራ የራሱን ድርጅት ፕሮፐርሊ ራን ለማድረግ ምን ወሳኝ ነው ማለት ነው ኢንፎርሜሽን ዳታና ኢንፎርሜሽን በጣም ወሳኝ ነገር ነው ማለት ነው ሶ ይሄ ነገር ነው የሚያወራው የተለያዩ አይነት ዳታዎች አሉ so there are various types of data that organization collect regular basis must store in a computer database for later use the data used for preparing reports as a men's report used by manager for decision ማለት ነው so በየቀኑ ዴይሊ የምናደርጋቸው ዳታዎች ቀደም ብያለሁ ዴይሊ የምናደርጋቸው ዳታዎች አሉ እነዚህ ዴይሊ የምናደርጋቸው ዳታዎች ያንዳንዱ በኮምፒውተር ዳታቤዝ ላይ ቁጭ እናደርጋለን ማለት ነው ሶ ሲስተም ወይ ፕሮቫይድ የሚደረግ ሆነ የሆነ ነገር የሚደረግ ሆነ እናስቀምጣለን ማለት ነው ከዛ ወሩ ሲደርስ ያንዳንዱ የሰበሰብናቸውን ዳታ ለዛ ማኔጀር ኢንፎርሜሽን ሼር እናደርጋለን ማለት ነው ምክንያቱም ፕሮሰስድ ተደርጓል ማለት ነው ሶ ያን ነገር ነው የሚያወራው ሌላኛው ደግሞ ፒፕል ምንድነው ኢንፎርሜሽን ነው ጋባችሁ አይደለ ሶ ኢንፎርሜሽን ሲስተም required qualified and trained people with a knowledge to operate the technology and identify new data ማለት ነው ስለዚህ people ወሰኝ ነገር ነው ለኢንፎርሜሽን ሲስተም ለምን ሲባል የሆነ ከስተመር የሚመጣ ከሆነ ወይም ደግሞ ያንዳንዱ ዴይሊ የሚደረጉ ነገሮች ካሉ እነዛ ነገሮችን ዳታቤዝ ላይ አስቀምጦ ያንን ደግሞ ወር ሲደርስ ለዛ ማናጀር ፕሮቫይድ የሚያደርገው ማን ነው ግለሰብ ነው ዕውቀት ያለው ስለዛ ዳታ ሲስተሙ እንዴት ራን እንደሚያደርግ ኢንፎርሜሽኑ እንዴት ሼር እንደሚያደርግ ዳታውን እንዴት እንደሚያስቀምጥ ሚያቅ ትሬንድ ያደረገ እሱ ያስፈልጋል ማለት ነው ሶ people ወይም ደግሞ ሰው ለዛ ኢንፎርሜሽን ሲስተም አንዱ ክፍል ነው ማለት ነው ሶ ቴክኒካል የሆነ ያ ነገር ዕውቀት ያለው ስለ ኢንፎርሜሽን ሲስተም ዕውቀት ያለው ያ ነገር በቀላሉ መስራት የሚችል ሰው ያስፈልጋል ማለት ነው ሶ ለኢንፎርሜሽን ሲስተም አንዱ ክፍል ነው ሌላ ደግሞ ፕሮሲጀር ነው እዚህ ያነ የምትመለከቱት ፕሮሲጀር ብለን የምንጠራው ምንድነው is another component of information systems a procedure series of steps followed by the achieved desired outcome or goal so procedures are a policy that a method to follow using operating maintaining the information system ማለት ነው so procedure ብለን የምንጠራው ምንድነው ቅደም ተከተል ነው ባጭሩ ማለት ነው ቅደም ተከተል ነው series of steps followed by achieve a desired outcome or goal ማለት ነው ስለዚህ እያንዳንዱ ነገር ቅደም ተከተል ሲኖረው ነው የሚሄደው ማለት ነው ሶ ኦርደር መያዝ መቻል አለበት ማለት ነው እያንዳንዱ የምናደርገው ነገር ኦርደር መያዝ መቻል አለበት ማለት ነው ሶ ፕሮሲጀሩን መጠበቅ መቻል አለበት ማለት ነው ሶ ያንን በሚያደርግበት ጊዜ ክሊር የሆነ ፕሮሲጀር ሚኖር ከሆነ ክሊር የሆነ ኢንፎርሜሽን ለዛ ዩዘር ለሚፈልገው ዩዘር ፕሮቫይድ ማድረግ እንችላለን ማለት ነው አሁን 2017 ከተፈተኑ ተማሪዎች መካከል አንዱ ነበርኩና በዛ መካከል የተፈጠረው ስህተት ምን ነበር 12ኛ ክላስ ኦንላይን ሰከንድ ዙር እኛ ማለት ነው ከተፈተኑ ተማሪዎች አብዛኛው ፊዚክስ ውጤት የተቀመጠው ምንድነው ሳይስተካከል ነበር ከ60 ነበር ቀጥታ ያስቀመጡት ማለት ነው ከ60 የሰራ ነው ከ60 ነው ፊዚክስ የሚያዘው ከ60 የተያዘው ነው ቀጥታ ውጤቱን ያስቀመጡት ማለት ነው ሶ እንደዚህ አይነት ስህተቶች አሉ ማለት ነው ሶ ቅደም ተከተሉ መጠበቅ መቻል አለብን ማለት ነው ሶ ያንን ቅደም ተከተል ካልጠበቀን ብዙ ተማሪዎች ያው ፌል የማድረግ ፖቴንሻል አላቸው ማለት ነው ሶ ያ ውጤት በሚስተካከልበት ጊዜ አልፈው ተደስተው ከዛም በኋላ ፊዚክስ ይስተካከል ደግሞ ይወደቁም ተማሪዎች አሉ ማለት ነው ሶ ያንን ነገር ደግሞ መጀመሪያ ክሊሪፋይ አድርጎ ማስተካከል መቻል አለበት ማለት ነው ሶ እነዚህ ነገሮች ምንድናቸው ፕሮሲጀር በኢንፎርሜሽን ሲስተም ላይ በጣም ወሳኝ እንደሆነ በዚሁ መረዳት እንችላለን ማለት ነው እሺ ይሄን ነው የሚያወራው በቀላሉ በዚህ አይነት መንገድ መረዳት ይችላልላችሁ ማለት ነው ሶ ኢንፎርሜሽን ሲስተም ብለን የምንጠራው ይሄ ነገር ነው የሚያካትተው ማለት ነው so who should access the data who should have privilege to modify data and many more ማለት ነው so ይሄን ፕሮሲጀር እንትን በደንበት ጊዜ
የሆነ ዳታ ሚኖር ከሆነ ዳታው ማን ነው ማስተካከል የሚችለው ዳታው ማን ነው አክሰስ ማድረግ የሚችለው የሚለው ነገር ያው መታወቅ መቻል አለበት ማለት ነው ሶ ይሄ ነገር ወሳኝ ነው ምክንያቱም ቤኔፊት ስላለው ማለት ነው ኢንፎርሜሽን ሲስተም ላይ ሶ ኢን ዘ ፎሎዊንግ ሴክሽን we'll discuss the human resource information system የሚለው ነገር ለማየት እንሞክራለን are example of information system implementation organization so የተለያዩ ኦርጋናይዜሽኖች ላይ እነዛ ኢንፎርሜሽን ሲስተም ኢምፕሊመንት ከሚደረጉ መካከል አንዱ ነው ማለት ነው so ለምሳሌ የሆነ የመንግስት ድርጅት ላይ human resource ዳይሬክተር የሚባል ነገር አለ ማለት ነው so human resource ዳይሬክተር የሚባለው ስለ እያንዳንዱ ስለ ድርጅቱ ያሉትን ነገሮችን ዳታ የተቀጣሪዎችን ዳታ እያንዳንዱ ነገር ስቶር የሚደረግበት ነው ማለት ነው so ይሄ human resource information system የሚባለው ምንድነው ማለት ነው አንዱ ኦርጋናይዜሽን ኢንፎርሜሽን ሲስተም ኢምፕሊመንት የሚያደርግበት ወይም ደግሞ ስራው እንዲቀጥል እንዲሄድ የሚያደርግበት አንዱ ነው ማለት ነው so እያንዳንዱ ድርጅት ላይ መንግስት ድርጅት ላይ ምናምን የምትሄዱ ከሆነ ሰው ሀብት አለ ማለት ነው እንዲሁም ደግሞ ማስተርስ በሱ ፊልድ አለ human resource ማኔጅመንት ማለት ነው እና ራሱን የቻለ ነገር ነው ማለት ነው so ማኔጅመንት ነው so እያንዳንዱን ዳታ ማኔጅ የሚያደርግ ስለሆነ ማኔጅመንት ነው ማለት ነው so is one part of information system ማለት ነው ምንድነው ማለት ነው ይሄ human resource information system is a type of information system ነው ማለት ነው so ይሄ human resource information system ብለን የምንጠራው ምንድነው ዳታ አላቸው የምንድነው ሲባል እነዚህ እያንዳንዱ ተቀጣሪዎች በተለያዩ በድርጅቱ ላይ ያሉ ተቀጣሪዎች እያንዳንዱ የነሱ ዳታ የሚያዝበት ምን አለው ማለት ነው አለው ማለት ነው ዳታ አለው ማለት ነው so the kind of data kept in database of human resource information system typically ይሄ እነዚህ human resource information system ወይም ደግሞ human resource management ብለን የምንጠራው ዳታ ኪፕት የሚያደርጉበት መንገዶች አሉ በምን አይነት መንገድ ዳታቸውን ያስቀምጣሉ የሚለው ነገር እዚህ ጋር ያሉት አሉ እነሱ ለማየት እንሞክራለን አንደኛ ምንድነው recruitment data such as applicant curriculum vital the number of candidates ሚላለ so ይሄ ምንድነው እያንዳንዱ አፕሊኬሽኖች አሉት የዛ ድርጅት አፕሊኬሽኖች አሉ እነዛን አፕሊኬሽኖች ቪታል እና ደግሞ ካንዲዴቱን ሪኳየርመንት መደረግ አለበት ማለት ነው እነዛ የሚደረግ አንዱ ዳታ ኪፕት የሚያደርጉበት መንገድ ነው ሌላኛው ደግሞ ምንድነው ዲሞግራፊክ ዳታ ላይክ ኤምፕሎየር አይዲ ኔም ዳታ በርዝዴይ ጀንደር ሬሲደንስ ኮስታል ነምበር ስፔሲፊኬሽን ዲፓርትመንት እነዚህ ነገሮችም አሉ ሶ የሆነ ተቀጣሪ ሚኖር ከሆነ ያ ተቀጣሪ ምን ያደርጋል ማለት ነው የዛ ተቀጣሪ ዳታ ይዛሉ ምን አይነት ዳታ ይዛሉ ሲባል የተቀጣሪው አይዲ አለው ሶ ያ ተቀጣሪ ሲቀጠር ከዛ ድርጅት የሚሰጥ ምን አለው አይዲ አለው ስሙ አለ የተወለደበት ጀንደር ፖዚሽኑ ኗሪነቱ የት እንደሆነ ያንዳንዱ ዲፓርትመንት ምን እንደሚሰራ እነዛ ያንዳንዱ ነገሮች አሉ እንዲሁም ደግሞ ተርሚኔሽን ዴት አለው ወይም ደግሞ ጡረታ የሚወጣበት እድሜውን ያያለው ሶ ያንን ኤጅ በመውሰድ ደግሞ እስከዚህ ድረስ መስራት ይችላል ከዚህ በኋላ ጡረታ ተወጣለ ተርሚኔሽን ዴትም እያንዳንዱ የዛ ተቀጣሪ ዳታ የሚቀመጥበት ነው ማለት ነው ሶ በምን አይነት መንገድ እነዚህ human resource information system ዳታቸውን በእነዚህ መንገዶች ኪፕት ያደርጋሉ ማለት ነው ሶ እነዚህ አይነት ዳታዎች ይወሰዳሉ ማወቅ አለባችሁ ሌላኛው ምንድነው performance management data like perform record of employees it refers feedback rating achievement of employees ማለት ነው so performance management የሚባል ማለት ዛ human resource ላይ ማለት ነው so performance management ብለን የምንጠራው ምንድነው ያ ተቀጣሪ ወይም ደግሞ ያ ኤምፕሎይ ምን አሳካ ሬቲንጉ እንዴት ነው ፊድባኩ እንዴት ነው የሚለው እያንዳንዱ ፐርፎርማንሱ ሪከርድ ይደረጋል ማለት ነው so ለምሳሌ ከዛ ከከስተመሩ ሊመጣ ይችላል ማለት ነው ኤንጂኦ ላይ የሚሰራ ከሆነ ሜቢ ኤንጂኦ ላይ የሚሰራ ከሆነ እነዚህ ከስተመር ሃንድል ይደረጋል so ከነዛ ከስተመር ሃንድል ለዛ ተቀጣሪ ወይ ለዛ ፐርሰን የሚመጡ ፊድባኮች አቺቭመንቶች ሬቲንጎች ይታያሉ ማለት ነው እነዛም ማኔጅመንት እነዛም ፐርፎርማንሱ ስቶሪ ይደረጋል ምን ላይ HRIS ላይ ማለት ነው ይሃለ ለርኒንግ ማኔጅመንት ዳታ ላይ ትሬኒንግ ኤንድ ዴቨሎፕመንት ማለት ነው so ለርኒንጉ ማኔጅ ይደረጋል ማለት ነው ትሬን የሚያደርጉበት ስኪላቸውን ዴቨሎፕ የሚያደርጉበት ለዛ ነገሮች አሉ ይሁን ስልጠና ብሎ መስክ ምናምን የሚባል ነገር አለ እዛ መንግስት ቢሮ ኦርጋናይዜሽን ላይ ገቨርንመንታል ኦርጋናይዜሽን ላይ የሚሰሩ ነገሮች ምናምን አሉ እነዛም ዳታዎችም ምን የሚደረጉበት ማለት ነው እነዛንም ጭምር ማኔጅ ያደርጋሉ ማለት ነው መስክ በዚህ ሰዓት አለ እንደዚህ ያለ ዴታ የሚይዙበት ምናምን ምን ላይ ነው ማለት ነው HRIS ላይ ነው ማለት ነው
እዛ ላይ ማያቻ ትችላላችሁ። ሌላ ደግሞ ኮንስፓንሽን ኤንድ ቤኔፊት ዳታ ላይክ ኢምፕሎይ ሳላሪ ስትራክቸር ኤንድ አዘር ቤኔፊትስ ሶ ጥቅማ ጥቅሞች አሉ። እነዚህ ፊልድ በሚወጡበት ጊዜ የሚያገኙት ቤኔፊት አለ። እነዚህ ሳላሪ ስትራክቸር ምናምን እነዚህ የተለያዩ ኢንፎርሜሽኖች አሉ። ሶ ሳላሪያቸው ስንት ነው የት ነው እያንዳንዱ ዳታ ማኔጅ የሚደረግበት ምንድነው ማለት ነው ሂውማን ሪሶርስ ኢንፎርሜሽን ሲስተም ብለን የምንጠራው ነው ማለት ነው። ሶ ይሄ በትልቅ በድርጅት መልክ የሚደረግ ነው። ዳታቸው እንዴት እንደሚይዙ እንዴት ማኔጅ የሚያደርጉት በማን ነው በሂውማን ሪሶርስ ኢንፎርሜሽን ሲስተም ነው። እነዚህ ትልልቅ ድርጅቶች የመንግስት ድርጅቶች ዳታቸውን ስቶር የሚያደርጉበት ማኔጅ የሚያደርጉበት በነዛ ነው ማለት ነው። ሶ Human resource information system use different technology to store process data into useful information. So እነዚህ human resource information system ብለን የምንጠራቸው በድርጅት ሆነው አንዱ ድርጅት ዲፓርትመንት ነው ማለት ነው። ሶ ያ ዲፓርትመንት ምን ያደርጋል ማለት ነው የተለያዩ ቴክኖሎጂን በመጠቀም ዳታዎችን ምን ያደርጋል ስቶር ያደርጋል እንዲሁም ደግሞ ፕሮሰስ ያደርጋል ማለት ነው። ወደ ዩስፉል ወደ ጠቃሚ ወደ ሆነ መረጃ ዩስፉል ያደርጋል ማለት ነው። ለምሳሌ የተለያዩ የመንግስት ቢሮዎች ይርሊ እንትን ያወጣሉ አመታዊ ቅድ ምናምን የሚባል ነገር አለ። ሶ እነዛ ነገሮች ምንድነው ወደ ዩስፉል ያንዳንዱ ዳታ ሰብስበው ከዛን ያንን ዳታ ፕሮሰስ አድርገው ያን ፕሮሰስ ያደረጉትን ዳታ ደግሞ ወደ ዩስፉል ኢንፎርሜሽን ይቀይራሉ አት ዘ ኤንድ ኦፍ ዘ ይር ማለት ነው። ሶ አመታዊ ቅድ ምናምን የሚባል ነገር አለ። ሶ እንደዛ ያወጣሉ ማለት ነው። ሶ እነዛን ደግሞ ፕሮሰስ ለማድረግ የተለያዩ ቴክኖሎጂዎችን ይጠቀማሉ ማለት ነው። So server computer, desktop computer, laptop, network interconnect different department branches that among infrastructure resource used in human resource information system. So the የሰው ሀብት ኢንፎርሜሽን ሲስተም ላይ የተለያዩ ሰርቨር የሆኑ ኮምፒውተሮች አሉ ይሰጣቸዋል። እያንዳንዱ የሚሰጣቸው አለ። ዴስክቶፕ ኮምፒውተሮች በብዛት ቢሮዎች ላይ ምናልባችሁ ዴስክቶፕ ኮምፒውተር አላቸው። እነዛ ኮምፒውተሮች ደግሞ ከማን ጋር ኢንተርኮኔክትድ ናቸው? ከዛ እያንዳንዱ ብራንች አላቸው ከነዛ ጋር ኮኔክት የተደረገ ነው ማለት ነው። ሶ በቀላሉ ዳታቸውን እዛው ሼር ይደራረጋሉ ማለት ነው። ሶ በቀላሉ እንትን ሚኑ ነገር ስለሆነ የተለያዩ ኮምፒውተሮችን ይጠቀማሉ፣ ላፕቶፖችን፣ ዴስክቶፖችን ይጠቀማሉ። እነዛም ደግሞ ያው ሌተስት የሆኑ ቴክኖሎጂዎች ናቸው ማለት ነው። ስራቸውን ለማፍጠን ድሮ በወረቀት ነበር፣ አሁን ወደ ኮምፒውተር ዲጂታላይዝ በሆነ መንገድ ዳታቸውን ስቶር ያደርጋሉ ማለት ነው። ሶ ያን ነገር ነው። ሶ የተለያዩ መሰረተ ልማቶች ላይ ይጠቀማሉ እንደ ሀብት ማለት ነው። ሶ employees use a valuable computer to access data, generate information from database. ሶ እነዛ ተቀጣሪዎች ምን ያደርጋሉ ማለት ነው ያሉ ኮምፒውተሮችን በተሰጣቸው ዴስክቶፕ በመጠቀም ዳታውን አክሰስ በማድረግ እያንዳንዱ ያሉትን ዊክሊ ሪፖርት እንዴት ነው ያሉትን ነገሮችን አክሰስ በማድረግ ያን ዳታ ምን ያደርጋሉ ማለት ነው ጀነሬት ያደርጋሉ ማለት ነው። ሶ ዳታቤዝ ላይ እያንዳንዱ እነሱ የሰሩት ዳታ ምን ያደርጋሉ ዳታቤዝ ላይ ያስቀምጣሉ። ያንን ዳታቤዝ ላይ ያስቀመጡትን ደግሞ ምን ያደርጋሉ ማለት ነው ከዛ ዳታቤዝ ኢንፎርሜሽን ጀነሬት ያደርጋሉ ማለት ነው። አመታዊ ቅድ በሚለው አከማችቶ ኢንፎርሜሽኑን ያወጣሉ ማለት ነው። ሶ ያ ነገር ነው ማለት ነው። ሶ ለምሳሌ አሁን እዚህ ጋር ዲፓርትመንት 1 ላይ አንድ ተቀጣሪ አለ፣ ዲፓርትመንት 2 ሁለተኛ አለ ማለት ነው። ሶ እዚህ ጋር ዲፓርትመንት 3 ላይ ደግሞ እነዚህ ይሄ ዴስክቶፕ ነው፣ ይሄ ፒሲ ነው፣ ይሄም እዚህ ጋር ፒሲ ነው። ሶ ሰርቨር አለ ማለት ነው። ይሄ ሰርቨር አለ የነሱ ሂውማን ሪሶርስ ሶፍትዌር አላቸው ሰርቨር ማለት ነው። በቀላሉ ያንን የነሱን የዩዘሮችን ዳታ አክሰስ የሚያደርጉበት ማለት ነው። ለምሳሌ እዚህ ጋር እነሱ ሶስቱም ምን ሲም ዋይፋይ ኮኔክት ያደርጋሉ። የራሳቸው የቢሮአቸው የድርጅቱ ዋይፋይ ላይ ኮኔክት ያደርጋሉ ማለት ነው። የድርጅቱ ዋይፋይ ላይ ኮኔክት በሚያደርጉበት ጊዜ ይሄ ድርጅቱ ከማን ጋር ከሰርቨሩ ጋር ሊንክ ይሆናል ማለት ነው። ከዚህ ከራውተሩ ጋር እነሱ ኮኔክት ያደርጋሉ። ከዛም በኋላ ይሄኛው ከስዊቹ ጋር ይገናኛል ማለት ነው። ሶ ይሄ ስዊች ደግሞ ከማን ጋር ሊንክ ይሆናል ከድርጅቱ ሰርቨር አላቸው። ትልቅ ሰርቨር አላቸው ራሱን የቻለ ቦታ አላቸው የሰርቨር የሚያስቀምጡበት ማለት ነው። እሱ ሰርቨር ከዚህ ጋር ሊንክ ይሆናል ማለት ነው። ሶ በሚፈልጉበት ጊዜ በቀላሉ ዳታዎቹን አክሰስ ያደርጋሉ። ያንን አክሰስ ደግሞ ከነዚህ ዩዘሮች በቀላሉ ጌን ያደርጋሉ ማለት ነው። ስለዚህ ለዛ ነገር በጣም ሂውማን ሪሶርስ ኢንፎርሜሽን ሲስተም ብለን የምንጠራው በጣም ሞር ምን ሆነ ነው ማለት ነው የተቀናጀ ነው ማለት ነው። እሺ እና ይሄ ሂውማን ሪሶርስ ኢንፎርሜሽን ሲስተም ብለን የምንጠራቸው ደግሞ ሶፍትዌር ኮምፖነንቶች አሉ። እነዚህ ሶፍትዌር ኮምፖነንቶች ምንድናቸው የሚለው ነገር ለማየት እንሞክርና የዛሬ ክፍላችንን ያው እንግዲህ እንጨርሳለን ማለት ነው። ሶ some of software components of human resource information system would include recruitment software. This software used to automate the posting of job offering as well as sorting the incoming applications. The software can post
an organization jobs needs on a variety of websites and applicants can also submit resume without meeting anyone winning person ማለት ነው ሶ በአሁን ጊዜ ምን አለ አፍሪ ጆብስ ምን አለ በኦንላይን ላይ ማለት ነው ሶ ይሄ አፍሪ ጆብስ ብለን የምንጠራው ምንድነው ይሄ ተቀጣሪ በቀላሉ አዲስ ሰው ወይም ደግሞ መቅጠር በሚፈልጉበት ጊዜ በቀላሉ የሚቀጥሩበት የራሳቸው ምን አለ ማለት ነው ሶፍትዌር አላቸው ማለት ነው ለምሳሌ የሆነ ሰው ድርጅታቸው ላይ የሚያስፈልግ ነገር ከሆነ አንዱ ክፍል እንደዚህ አይነት ነገር ላይ እንዲሰራ እንፈልጋለን ምናምን ያው አስተናጋጅ የሆነ ነገር ሳምቲንግ ሊሆን ይችላል ሶ እነዛ እንፈልጋለን ብለው ሶሻል ሚዲያ ላይ ወይም ደግሞ በራሳቸው ሶፍትዌር ላይ በራሳቸው ሲስተም ላይ ፖስት ያደርጋሉ ማለት ነው ሶ ያንን አይተው ምን ያደርጋሉ ማለት ነው ያንን ኦፈር አይተው እነሱ የሚፈልጉትን ሪኳየርመንት ያሟሉ የራሳቸው ዶክመንት ወይም ደግሞ ሪሱም ምን በማድረግ ሳብሚት በማድረግ በማስገባት ከነሱ ጋር በአካል ሳይገናኙ እዛው በሲስተማቸው ሳብሚት በማድረግ መቀጠር ይችላሉ ማለት ነው ሶ የሚፈልጉት በድርጅታቸው መቅጠር የሚፈልጉትን ሰዎች የተለያዩ ዌብሳይቶች አሉ እነዚህ ዌብሳይቶች ላይ ፖስት በማድረግ አፍሪ ጆብስ አለ አሁን ጊዜ በጣም የሚታወቅ ሶ እዛ ላይ እንደዚህ አይነት አሁን ለምሳሌ ቪዲዮ ኤዲተር ሆነ ቪዲዮ ኤዲተር እንፈልጋለን ብለው ፖስት ያደርጋሉ ማለት ነው ሶ እነዛ ስኪሉ ያለው ችሎታ ያለው እነሱ ድርጅት አንዱ ክፍል ነው የሚፈልግ ካለ የራሱን ዶክመንት አለ የሚለው ሰርቲፊኬቱን ወይም በዛ ስራ ያገኘውን ዕውቅና ምናምን ያሉት ነገሮችን አንድ ላይ ያስገባል ተቀባይነት ካለው እዛው ያሉት ነገሮችን ኢንፎርም ያደርጉታል ከተቀበለ ያሉት ነገሮችን ያንዳንዱ ዴድላይንም ጭምር ሰጥቶት በአካል መገናኘት ይችላል ማለት ነው ሶ እነዛ ነገሮች አሉ ማለት ነው ሶ እነዚህ ነገሮች ምንድናቸው አንዱ ሶፍትዌር ኮምፖነንት ኦፍ ሂውማን ሪሶርስ ኢንፎርሜሽን ሲስተም ነው ማለት ነው በሶፍትዌር ኮምፖነንት ሶ ሶፍትዌር ኮምፖነንቱ አንዱ ምንድነው ሲባል ይሄኛው ነው ሌላኛው ደግሞ ምንድነው ታይም ኤንድ አቴንዳንስ ሶፍትዌር ብለን የምንጠራው ነው ሶ እያንዳንዱ የዛ ድርጅት ሰው ካለ የሚገቡት ለምሳሌ 2 ተኩል ነው ከተባለ 2 ተኩል አርፍደው 3 ሰዓት 4 ሰዓት የሚገቡ ካለ ምን አለ ወይም ደግሞ ማይገኝ ካለ ወይ ሴቭ ከሚያደርገው ገንዘብ ይቆረጥበታል ወይ እንደዛ ነገሮች ሊኖር ይችላሉ ማለት ነው ሶ እያንዳንዱ ተቀጣሪ አቴንዳንስ ትራክ የሚደረግበት ሶፍትዌር ማለት ነው ሶ የምንድነው ታይም ኤንድ አቴንዳንስ ሶፍትዌር አላቸው ሶ አንደኛው የምንድነው ሶፍትዌር ኮምፖነንት ነው ማለት ነው ሂውማን ሪሶርስ ኢንፎርሜሽን ሲስተም ላይ ሶ እያንዳንዱ ፓወር ሜክ አሁን ውጭ ሀገር ካያችሁ በሰዓት ነው አይደለም የሚከፈለው ሶ በሰዓት ይሄን ያህል ይከፈላል ከሰዓት ወይ ግንድፍ ካለ ወይ ካልመጣ የሆነ ነገር ካለ ይቆረጥበታል ማለት ነው ስለዚህ በሰዓት ፔድ እስከሆነ ድረስ አቴንዳንስ የሚይዙበት ሲስተም አላቸው ማለት ነው ሌላኛው ምንድነው ፐርፎርማንስ ማኔጅመንት ሲስተም አላቸው እያንዳንዱ ፐርፎርም ያደርጉበት ሬቲንጋቸው አክቲቪቲያቸው እንዴት ነው የሚሉት ነገሮችን ያያሉ ማለት ነው ከዛም በኋላ አሪፍ ከሆነ ማሻሻል ያለበት ነገር ካላሻሻለ ተርሚኔት ይደረጋል የሚያሻሽል ከሆነ የደሞዝ ጭማሪ በጣም አሪፍ የሚሰራ ከሆነ ደሞዝ ጭማሪ በማይሆን ኮንዲሽን የሚሰራ ከሆነ ደግሞ ምን ይደረጋል ማለት ነው ተርሚኔት ይደረጋል ማለት ነው ከዛ ድርጅት ሶ እነዚህ አይነት ነገሮችም አሉት ፐርፎርማንስ ማኔጅመንት ሶፍትዌር አላቸው ማለት ነው ሶፍት ኢንፎርሜሽን ሲስተም ሌላ ደግሞ ምንድነው ይሄን አይተናል ሌላኛው ምንድነው ትሬኒንግ ኤንድ ዴቨሎፕመንት ሶፍትዌር አለ ማለት ነው እያንዳንዱ ትሬኒንግ ፕሮግራም ስልጠና የሚሰጥባቸው እነዚህ ያለ ስልጠና የሚወስዱበት ማለት ነው አላቸው እያንዳንዱ ኦንላይን ዴሊቨሪ የሚደረጉ ነገሮች ማለት ነው አውቶማቲካሊ ስልጠና እነዚህ ነገሮች እነዚህ ምንድናቸው እነዚህ ማለት ሶፍትዌር አላቸው ትሬን የሚያደርጉበት ዴቨሎፕ የሚሉበት ሶፍትዌር አላቸው ማለት ነው ሶ ይሄ ነው ሶ ስንጨርሰው ምንድነው ኢንፎርሜሽን ሲስተም አር ኖ ዋን ኮንሲደር ኦንሊ አስ ሚና ጀነሬት ኢንፎርሜሽን ፎር ማኔጀሪያል ዲሲዥን ሜኪንግ the role for competitive power of organizations have become so high they consider strategy asset of organization ሶ በአሁን ጊዜ ኢንፎርሜሽን ሲስተም ብለን የምንጠራው ይሄ ቀላል የሆነ ተራ የሆነ ነገር እንዲሁም ደግሞ ያንን የሰበሰበው ዳታ ስቶር አድርጎ ለማናጀሩ ለዛ ማናጀር ሼር ማድረግ ወይም ደግሞ ያን ኢንፎርሜሽን መስጠት ብቻ አይደለም ያ ኢንፎርሜሽን ወይም ደግሞ የዛ ድርጅት ዳታ ኢንፎርሜሽን ለሌላ ተፎካካሪ ተቀናቃኝ ለሆነ ድርጅት ተሰጠ ማለት ፉል ሪስክ ላይ ይጥላል ማለት ነው ያንን አሁን ሰርቬይ የሚያደርግበትን ድርጅት ማለት ነው ሶ በአሁን ጊዜ ከምንም ነገር በላይ በጣም ሪስክ ያለው ነገር ምንድነው መረጃ ነው ማለት ነው ኢንፎርሜሽን በጣም በአሁን ጊዜ በጣም ሪስክ ያለው ነገር ስለሆነ ያው ዋይዝሊ ዲሳይድ ማድረግ ያስፈልጋል ማለት ነው ሶ ለዲሲዥን ሜኪንግ ብቻ ኢንፎርሜሽን የተደረገው ኢንፎርሜሽን ሰብስቦ ለዛ ማስተላለፍ ብቻ ሳይሆን እያንዳንዱ ሴኩር በሆነ መንገድ ነው መደረግም ያለበት ማለት ነው
እና ይሄን ነገር ነው ባጭሩ የሚያጠቃልለው ሶ ስለ ኢንፎርሜሽን ሲስተም ስለ ሂዩማን ኢንፎርሜሽን ሲስተም ኮምፖነንቶቹ ዳታ ኢንፎርሜሽን ናውሌጅ ዊዝደም ምንድናቸው የሚሉት ነገሮችን በደንብ አይተናል ሶ ይሄ ዩኒት 1 ነው የ11ኛ ክላስ ሶ የሱም ፒዲኤፍ ቴሌግራም ቻናል ኢንስፓየር ግሮዝ አካዳሚ ስትሉ እዛ ላይ አስቀምጥላችኋለሁ ያንን ፒዲኤፍ እንዲሁም ደግሞ ጥያቄዎችን ፖስት ይደረጋላችኋል እነዛን ጥያቄዎችን በመስራት ይሄን ዩኒት ትጨርሳላችሁ ማለት ነው ምንም ይከብድ ነገር የለው ሶ ያንዳንዱ ነገር ያየን ሄዳለን እዚህ ጋር ብዙም ቲዮሪ ሐሳብ ነው ያለው ሜቢ ፕራክቲካል ሲኖርም ደግሞ እዚሁ ሼር አድርገን ያንዳንዱ ነገር ለማየት እንሞክራለን ማለት ነው ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሌ ሰብስክራይብ በማድረግ ቤተሰቡን ስላላችሁ መልካም ጊዜ